ነው በጣም ኦኬ it was a long journey ለኔ and ያ በጣም አመሰግናለሁ እና ደግሞ ጥያቄዎች ሊኖሩ ይችላሉ ብዙ የሚያስፈሩ ነገሮች ሊኖሩ ይችላሉ እጠይቃለሁ I'll keep asking every time okay and I thank you that's what I want to say የምር ወላሂ በጣም ነው ደስ ያለኝ በጣምና አስተውሳለሁ የመጀመሪያ ቀናችን ኢቭን የመጀመሪያ ብቻ ሳይሆን አይ ቲንክ አንድ ሁለት ቀን ሁሉ የሁሱ ላይቭ ዘግቶብን ነው አሪፍ እያወራን የሁሱ ላይቭ ወጥቶ ስለነበረ ዘጋብን ምናምን እንደዛ አይነት ነገርና በጣም ነው ደስ ያለኝ ሩቅ ተጉዘሻል ጥያቄ የሚያልቅ ነገር በነገራችን ላይ ሁሉም ሰው ጥያቄ አለው ጥያቄ የሚያልቅ ነገር አይደለም በየጊዜው ዕውቀት መጨረሻ ስለሌለው ኢስላም ደግሞ የዕውቀቶቹ ሁሉ መጨረሻ ስለሆነ ሙሉ ማወቅ አይቻልም አንድን ነገር በጣም የምንወደው ጨርሰን ስለማናውቀው ነው ጨርሰን የምናውቀውን ነገርማ ላንወደውም እንችላለን ላንጓጓለን የሚያጓጓ ነገር አይኖርም ኢስላም ላይ ግን ስንመጣ በየጊዜው አዳዲስ ዕውቀቶችን ነው የምናገኝ ጥያቄ ስንጠየቅ ጥያቄ ስንመልስ ሲመለስ ስንሰማ ምናምን ሁሌም አዳዲስ ነገሮችን ነው የምናገኘውና ጥያቄ አያልቅም መጠየቅ ነው የሆነ ሐሳብ አእምሮሽ ላይ ሲመጣ ምናምን ስለዛ ሐሳብ ማውራት ነው ኢስላም ምን አይነት እይታ አለው በዚህ ዙሪያ ማለት ነውና ጠያቂ መሆንሽም ያንቺ ምትረጅበት ወይም ትንሽ ለየት ስለሚል በጣም ጎበዝ ጠያቂ ነሽ አላህ በመንገዱ ላይ ያጽናሽ ጥያቄ ሁሌም ጠይቂ ምንም አሁን አንዳንድ ነገር ሊያጋጥምሽ ይችላሉ ኢንቦክስ ጽሁፎች ሊኖሩ ይችላሉ ከክርስቲያኖች ምናምን ብቻ እንደዚህ አንድ ሊኖር ይችላል ሁለተኛ ደግሞ ትልቁ ፈተና ባይዘው ሰለምቴዎች ላይ የሚመጣው ከራሳቸው ከሙስሊሞችም ሊሆን ይችላል ሙስሊሞች በጣም ብዙ መጥፎ ነገር ሊያመጡ ይችላሉ ለምሳሌ አንቺ እኮ በትክክል አልሰለምሽም ይሉሻል መጣው በቃ ከአንቺና ከፈጣሪ ጋር ያለውን ጉዳይ መሃል ላይ ገብተው አንቺ እኮ በትክክል አልሰለምሽም እንደዚህ አይነት ግሩፕ ተቀላቅለሻልም ይሉሻል እንደዛ የሚሉ ሰዎችም ይመጣሉና እነዚህ ነገራቶችን ትግስት በማድረግ ጥያቄዎች ሲነሱ ግን ጥያቄዎቹን በቀጥታ በማቅረብ እነዛ ላይ ምላሽ በማግኘት ምናምን ኢንሻአላህ በደንብ እንቀጥላለን ብዬ አስባለሁ አንቺ ያው አላህ Subhanahu Wa Ta'ala በሰየመን አባታችን አብርሃምን ባጸናውና በወደደው ስም ሙስሊሞች ተብለን የተጠራን ከሙስሊሞች ሌላ ስያሜ የለንም እኛ ሙስሊሞች ነን በቃ አንቺ እንደዚህ ነሽ እንደዚህ ሂደሽ እንደዚህ መጥተሽ ምናምን we don't care ማለት ነው እና አገባቸው እንደሱ ትልቁ ፈተና ከክርስቲያኖች የሚመጣው ሳይሆን የኔ ብለሽ ከምታስቢያቸው ሙስሊሞች የኔ ብለሽ ስለች ጓደኞችሽ ላይ ሆኑ ይችላሉ እንዲሁ ሙስሊም የሆኑ አካላቶች ግን አንዳንዴ ሾጥ የሚያደርገው ሰው ያው ከያንዳንዱ በግ ነጭ ቢሆኑ ሙሉም ጥቁር በግ አይጠፋም ይባላል ከመንጋ ጥቁር ሲባል ደግሞ ወደ ዘረኝነት እንዳትወስዱ ሰዎች ያው የሐሳብን ጥቁረት ለማንሳት ነው ጽልመት ሚለውን እንጠቀምና ከያንዳንዱ ማህበረሰብ እንደዚሁ ሾጥ የሚያደርገው ሰው አይጠፋም ስለዚህ እቺ ነች ማለት ነው ሾጥ የሚያደርጋት ያለሽ አሁን የሆነ ሰው የሆነ ነገር ካለሽ መጥቶ እኔን ታስተውሻለሽ ይሄ ነው ማለት ነው ሾጥ የሚያደርገው የተባልኩት ብለሽ ላሽ ማለት ነው ላሽ ብሏል እንኳን እንደና መጣሽ በጣም ነው ደስ ያለኝ በጣም አላህ ያጽናሽ ጥሩ ሰዎች አሉ ከጎኔ ላይክ እኔ በጣም ፕራይቬት ስለሆንኩኝ በተፈጥሮዬ አሉ የሚረዱኝ ነገር ሰዎችና ኢትስ ኦኬ ስለዛ ብዙ የምጨነቅ ሰው አይደለም ግን ኢትስ በቃ አንተ በዛ እንትን ስላለፍክ አዲስ ነገር ጃምፓ እኔ ከሃይማኖት የለኝም ነበር እምነት ወደዛ አዲስ የገባው ነውና ላይክ ሁሉም አውቄው ሳይሆን ላይክ ሰላም አግኝቼበታለሁ ላይክ ውስጤ ሰላም አግኝቶበታል ዛማሮች ለኔ እና ቤተሰቦቼ ተቀብለውኛል ባለቤቴም ኤቭሪባዲ እና የኔ የምላቸው ሰዎች ሁሉ አክሰፕት አድርገውት ከጎኔ የነበሩ ዛሬና ዛማሮች ለሞስ ለኔ so I'm grateful thank you ጥያቄው ሲኖሩኝ ግራ ግብት ሲለኝ እመጣለሁ አንተ ጋር ጠይቃለሁ ምክንያቱም አንተ በዛ መንገድ ያለፍክ ስለሆንክ so thank you BK I appreciate everything I'm grateful እሺ ማዕረ thank you very much እሺ ጓለመቀለ ባይዘ በጣም ትልቅ ነገር ነው ያገኘሽው ቤተሰብሽ አክሴፕት አደረጉሽ ማለት በጣም አብዛኛው ሰለምቴ በቃ የማያገኘው ነገር ነው አብሶ
ኢትዮጵያዊ ከሆነ አካል የማይጠበቅ ማለት ነው። ኢትዮጵያዊ ከሆኑ ፋሚሊዎች የማይጠበቅ ነገር ቢኖር የሆነ አይዲዮሎጂ ስትቀይሪ አክሴፕት ማድረግ ነው። ወላ ሙስሊም ሁኚ ወላ ክርስቲያን ሁኚ ምናምን አክሴፕት የሚያደርግ ማህበረሰብ የለም። እና ያ በጣም በጣም ወላሂ አላህ ትልቁን ነገር ነው ያስተካከለልሽ። እና ቤተሰብ ባለትዳር ሆነሽ ባለቤትሽ አክሴፕት አደረገሽ ማለት ከዚህ በላይ ምን አለ? ወላሂ ምንም ነገር የለም። አብዛኛውም ሰው ያጣው ነውና አላህ ያጽናሽ። ብቻ ትልቅ ነገር እንጠብቃለን። እሺ እሺ እመጣለሁ። ቴንክ ዩ ቬሪ ማች ኤቭሪዋን። በቃ ይሄንን ልልህ ነው የገባሁት። ደህና ደሩ። እመጣለሁ ኔክስት ታይም። ኦኬ አውልካቼ ቴንክ ዩ ማዕረ ባይ ጉድ ናይት ኤቭሪዋን። እሺ እሺ። ዛህራ ግን እየገባች ነው። ፈልጋሻለች መሰል ዛህራ አገባቧ ምናምን ዘላን የገባቸው ታውቂያለሽ። በቃ ዝል ብላ ነው የገባቸው። አንዴ ሱራ ቦጌስቱ ይሄን ኮምስቱ ሱሩ ኦኬ 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 አወይት እሺ፣ ይቅርታ ብዬ ማረ ዛህራ ወይ ሰላም አለይኩም ወራህመቱላሂ ወበረካቱ። ጓል ማሻአላህ ተባረከላ መብሩክ። አንቺ መጣሽ በቃ ጓዝሽን ጠቅለለሽ ረድተሽኛል። በቀደም ጥያቄው በጣም ከብዶኝ ነበር። ባለፈው የጠየኩሽ እንትን በደንብ ነበር ያስረዳሽኝ እና it was really helpful። በጣም ነበር የረዳኝ። thank you very much። በጣም ነው የማመሰግነው። ቮይስ ሜሴጅ እንኳን ረዳሽ፣ ሁሌ ይርዳሽ። ኢንሻአላህ እንተጋገዛለን። እንዴ አሁንማ እህት ሆነን እኮ ነው። اللهم لك الحمد ولك الشكر، اللهم لك الحمد كما ينبغي لجلالك وعظمتك። هي كلهم يسدي علامات جيت الله سبحانه وتعالى ነው። اللهم لك الحمد እዚህ ሳላቆመን ብቻ እና ማሻአላህ ተባረከላ። እንኳን አላህ ስብሐ ወተዓላ ወደ ቀኑ መንገድ መራሽ ጓልይ። ላንቺ በጣም ደስ ብሎኛል። ሰራሃ የሆነ ጥያቄሽ ማለት ሐሳብ ብትቀበይበት መንገድ ራሱ ሐሳብ ተቀበለሽ ብቻ ዝም አይደለም የምትይው። ያንቺ ሐሳብ እንኳን ስህተት ሆኖ የነዛ ሐሳብ ሆኖ ትክክል ሆኖ ካገኘሽው የሆነ አክሴፕት ለማድረግ በጣም ክፍት የሆነ ጭንቅላት ነው ያለሽ እና አላህ ይጨምርልሽ። የኔ ብርቱት አላህ ይጨምርልሽ። ከፍ ያለ ደረጃ ይለሽልሽ። ከዚህ በላይ አሁን እስልምና የእውቀት ዲን ነው። በዚህ ጭንቅላትሽ ደግሞ ይበልጥ እስልምናን ብታቂ ብዙ ነገራቶችን መቀየር እንደምትችይ ኢንሻአላህ ተስፋ አደርጋለሁ። አላህ Subhanahu Wa Ta'ala ደግሞ ያግዝሻል በኢዝኒላህ ሐቢበቲ። በጣም ደስ ብሎኛል ግን እሺ እሺ thank you very much. Thank you everyone. Bye. Good night everyone. Bye. ቴንክ ዩ ፒኬ። እና ደግሞ ፒኬ አንድ ትራቭል ሜት አለኝ ሙሐመድ የሚባል ከኢራቅ የመጣና የሆነ የሚያመሳስል ነገር አላችሁና እሱ እስቲ በአንዳንድ ነገሮች ልትረዳዱ ስለምችሉ ኮንታክት እንዲያደርገን እነግረዋለሁ። እንትን እሰጠዋለሁ። አሪፍ ትራቭል ሜት ነው። ሁሉ ጊዜ በጣም ያነባል። በጣም ስማርት ነው። በጣም ኦፕን ማይንድድ ነው። አይ ዶንት ኖ ሰምሃው አንተን ያስታውሰኛል እና ሰው አውለቲ ነው። ኦኬ ማዕረ ቴንክ ዩ ቬሪ ማች ያንግ ቦይ ጉድ ናይት። እሺ ደህና ደሪ። አላህ ይጠብቅሽ። ተስፋ አደርጋለሁ ያለሽው ሰው አማርኛ እንደሚችል ነው። አማርኛ፣ እንግሊዝኛ፣ ጀርመንኛ እና አረብኛ ብቻ ነው የምችለው። በቃ መስመር ተለያየ። አሁን እዚህ ጋር ግሬሉ አማርኛ ተስተምረዋል አንተ። የምልክት ቋንቋ ይማር። እኔ እሱን ነገር ሳልችል አልቀርም። ኦኬ ኢትስ ፋይን ኤቭሪቲንግ ፖሲብል ናቲንግ ኢዝ ኢምፖሲብል ዩ ኖ ሶ ኢንሻአላህ ግልጽ ነው። እሺ ደህና ደሪ ጓለ መቀለ። አላህ ይጠብቅሽ። አላህ ያጽናሽ።